በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ብርሃናት ቀሲስ መኮንን፣ የዚህ ታላቅ ቤተ ክርስቲያን አስተዳዳሪ፣ የሁላችን አባት ክቡር መምህራችን መጋቤ ሐዲስ መምህር አምደወርቅ፣ እንዲሁም ሊቃውንት ቤተ ክርስቲያን፣ አየንተ እግዚአብሔር አባቶች ካህናት፣ አበው መነኮሳት፣ በአገልግሎት የምትመስሉኝ ላይካነ ምስጢር ወንድሞቼ ዲያቆናት፣ ዘማሪያን፣ የቤተ ክርስቲያናችን የስስት ልጆች ደግሞም የክብር ጌጦች፣ ምእመናን ምእመናት፣ በእግዚአብሔር ስም እንደምን ከርማችኋል? እንደምን ሰንበታችኋል? እንደምን አርፈዳችኋል? ያለ ትናንትና ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዘላለማዊ የሆነው የአባቶቻችን አምላክ የሁላችን ፈጣሪ ልዑል እግዚአብሔር አምላካችን ለዚህ ታላቅ ዕለት እንድንደርስ ስለረዳን ደግሞም ስለፈቀደልን ክብርና ምስጋና ለእርሱ ለአምላካችን ለልዑል እግዚአብሔር ይሆን። በሁለት ወገን ድንግል የሆነች መድኃኒተ ሥጋ መድኃኒተ ነፍስ የሆነንን አምላካችንን መድኃኔ ዓለም ኢየሱስ ክርስቶስን ወልዳ የሰጠችን እመብዙኃን እናታችን እመቤታችን ድንግል ማርያም ክብር ምስጋና ይግባት። አሁን አመስግኑ፣ በደንብ አመስግኑ። ደግሞ በራፉ ላይ ያላችሁት ወደ ውስጥ ግቡ። ብዙ ሰዓት ስለማንቆይ ጥቂት ደቂቃ ስለሆነ የምንቆየው ከበራፉ ላይ ያላችሁ ግቡ፣ መግባት የምትችሉ ማለት ነው። ይሄ የአባታችን የመድኃኔ ዓለም ቤት ነው አይደለም? ስለዚህ ልጅ ወደ አባቱ ቤት ሲመጣ ደግሞ አገር ዘመድ እንደማያውቅ እንግዳ ዳር ላይ ሆኖ አይቆምምና ገብተን ልንነግረው ጎዶላችንን እንዲሞላ ልናወያየው ይገባልና ስትመጡ ወደ ውስጥ መግባትን ልማዳችን እናድርገው። እሺ ብላችሁ ስለገባችሁ መድኃኔ ዓለም እሺ ብሎ ልመና ጸሎታችሁን ይቀበላችሁ። ዛሬ እንግዲህ ብዙ የቤተ ክርስቲያናችንን ቅዱሳን እናስባለን። በእነዚያ ዙሪያ ላይ አንወያየም። ለምሳሌ ያህል በወራዊ በዓል ቅዱስ አባታችንን ሊቀ ሰማዕት መርቆሬዎስን እንዲሁ አቡነ ብሩክን ከዛ በኋላ ደግሞ ሌሎችንም በጣም ብዙ ቅዱሳን እናስባለን። ከማንም ከምንም በላይ ደግሞ የክርስቲያኖች እረፍት የሆነችውን ዕለተ ሰንበትን ምን እናደርጋለን? እንዘክራለን። በዚህ ቀን ደግሞ በቤተ ክርስቲያን ተገኝቶ የእግዚአብሔርን በረከት ማግኘት መታደልም መመረጥም ነው። ምክንያቱም እንኳን ሰው ከአባቱ ከእግዚአብሔር ጋር አይደለም የኔ ከሚለው ወዳጁ ጋር ለሚያባከነው ጊዜ ምን አይሰጥም? ትኩረት አይሰጥም አይደለም? ደውም አንዳንዴ ከልብ ወዳጃችሁ ጋር ቁጭ ብላችሁ ስትወያዩ ጊዜው ሳታውቁት ይሄድና አንተ ስንት ሰዓት ሆነ ስትሉ ኧረ በጣም ሄደናል፣ 1-2 ሰዓት በጣም ይገርማል፣ አንተ 10 ደቂቃ እንኳን እኮ ያወራን አልመሰለኝም እንላለን አይደለም? ከልብ ወዳጃችን በላይ ደግሞ የልብ ወዳጃችን የኛ ማን ነው? ንገሩኝ፣ ማን ነው? አይሰማኝም እስኪ መድኃኔዓለም ነው በሉኝ። ንገሩኝ ማን ነው?
አመስግኑት እስኪ በደንብ አድርጋችሁ። ምክንያቱም የልቤን ወዳጅ ፈለግኩት አግኝቼም ነገርኩት አይደል ያለው መኃልየ ሰሎሞን ላይ። ስለዚህ የኛ የልብ ወዳጅ እሱ ነውና ከእርሱ ጋር ደግሞ የምናባክነው ጊዜ በትርፍና በውጤት የሚደመደም እንጂ በኪሳራ የሚቋጭ ስላልሆነ በዚህ በመገኘታችን እጅግ ደስ ይበለን። ይሄን ያደረገ ደግሞ መድኃኔዓለም አምላካችን የተመሰገነ ይሁን። በደንብ አድርጋችሁ አመስግኑት፣ እንድንገኝ ስለረዳን ማለት ነው። ባለችን ጥቂት ደቂቃ በትንቢተ ሚክያስ ምዕራፍ 6 ከቁጥር 6 ጀምሮ እስከ 9 ድረስ ያለውን ታሪክ አንስተን የአምላካችንን የእግዚአብሔርን ቃል እንማማራለን። አብይ ርዕሳችንም የሆነው ምን ይዤ ልምጣና በልዑል አምላክ ፊት ልስገድ ይላል። ሁላችሁ ከዚህ ናችሁ? አይሰማኝም። ጾም በደንብ ፈታችኋል ማለት ነው። ተቆርጧል ማለት ነው። እዚህ ሰፈር ጾማው ዘጋችሁ አይደል? እስኪ የምለውን ከኔ ቀጥላችሁ በሉ። ምን ይዤ በሉ ልምጣና በልዑል አምላክ ፊት ልስገድ። እግዚአብሔር ይርዳል። ተናጋሪው ሚክያስ ይባላል። ከደቂቀ ነቢያት መካከል አንዱ ነው። በተለይ በመጽሐፍ ቅዱስ ታሪካቸው ከተጻፈላቸው እነሱም በመጽሐፍ ቅዱስ ውስጥ ካሉት ሕያው የእግዚአብሔር ቃላቶች እንዲጽፉ እድል ከተሰጣቸው ነቢያት መካከል አንዱ ነው። ሚክያስ ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። አሁን እንደ እግዚአብሔር ያለ ማንም የለም። ግን ይህንን ስም ይዞ የሚጠብቅና የሚያከብር ማን ነው? ይሄ ደቂቀ ነቢያት መካከል የሚመደበው ሚክያስ በመጽሐፍ ቅዱሳችን አንድ በሱ ስም የሚጠራውን ትንቢተ ሚክያስ የሚባለውን የመጽሐፍ ቅዱስ ክፍል ጽፏል። በዚህ መጽሐፍ ቅዱስ ክፍል ላይ ሲጽፍ በጣም ብዙ ጉዳዮችን ይዘረዝራል። በተለይ ስለ እስራኤላውያን መውደቅ፣ ስለ ታላቂቷ ሀገራቸው ስለ ኢየሩሳሌም መፍረስ፣ ደግሞም ስለ እነሱ ተሰዶ በባርነት መውደቅና በብዙ መከራ ውስጥ ማለፋቸውን አስቀድሞ ይነግራቸዋል። ከዚያ በኋላ ደግሞ ከዚያ መከራ ውስጥ ለመውጣት ከዚያ ችግር ውስጥ ለመላቀቅ ምን እናድርግ ብለው እንደሚጠይቁና ለጥያቄያቸው ደግሞ በመጨረሻው ዘመን መሲሁ ኢየሱስ ክርስቶስ ተገልጦ ተወልዶ ከዚያ የባርነት ቀንበር ነፃ እንደሚያወጣቸው ይተርክላቸዋል። በተለይ አሁን ባነሳነው በምዕራፍ 6 ከቁጥር 1 ጀምራችሁ እያነበባችሁ መጣችሁ ቁጥር 6 ላይ ስትደርሱ የሚናገረው ኃይለ ቃል አለ። እንዲህ ይላል። ትንቢተ ሚክያስ ምዕራፍ 6 ቁጥር 6 እስከ 8 ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መስዋዕት እያንዳንዱን የዓመት ጥጃ ይዤ በፊቱ ልምጣነ? እግዚአብሔርስ በሺህ አውራ በጎች ወይስ በፍየል ዘይት በዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጅን ስለ በደሌ የሆዴን ፍሬን ለኃጢአቴ ስርየት መልካም አድርጌ ላቀርብን? እግዚአብሔር በየትኛው ስጦታዬ ይዤ በቀርብና እጅ ብነሳው ይቅርና ምሕረት ሰጥቶ ያልፈኛል እያለ ይማጸናል፣ ይለምናል። ይሄ ተማጽኖ ይሄ ልመና በስህተታቸው ወይም ደግሞ ሕግ በመተላለፋቸው እግዚአብሔርን በመበደላቸው ስለወደቁ አይሁዳውያን እስራኤላውያን ወገኖቹ ተገብቶ የሚያቀርበው ልመና ነው። አንዳንዴ የምንሄድበት መንገድ፣ የምንይዘው ነገር፣ የምንሰራው ስራ
ሳናውቅ ከእግዚአብሔር ይለየናል። ሳናውቅ ከሃይማኖት መስመር ያወጣናል። ሳናውቅ ፈጣሪ አምላካችንን እግዚአብሔርን ያሳዝንብናል። ስለዚህ ውድ ቤተ ክርስቲያን ልጆች በ24 ሰዓት እንቅስቃሴያችን ውስጥ በእያንዳንዷ ዕለት የምናደርጋትን የምንከውናትን የምንፈጽማትን ነገር ቆም ብሎ ማየት፣ መመዘን፣ መፈተሽ፣ መለካት ያስፈልጋል። ጊዜ ስለተሰጠ፣ ሰዓት ስለተመቸ፣ ዘመናት ስለተተኩ፣ እግዚአብሔር ለኛ የሆነውን ስላደረገ እንዳሻን እንድንራመድ እንደፈቀደን እንድንኖር አልታዘዝንም። ይህን መጽሐፍ ቅዱስ ጥሩ አድርጎ ይገልጸዋል። ታላቁ ሐዋርያ ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች በጻፈው ክታቡ ላይ እንግዲህ ልብ ብላችሁ ስሙኛን በምዕራፍ 4 ሥርዓት እንደሌላቸው እንዳንዳንዶች እንዳትሄዱና እንዳትስቱ እኛ ደግሞ ለእናንተ ሥርዓት አበጀንላችሁ አለ። ምን አበጀንላችሁ? ሥርዓት። ምን እንዳታደርጉ እንዳትስቱ ጠፋች። የሴትዮዋ በጤ ሆናችሁ። አንድ ታላቅ የበቁ አባት ሕዝቡን ሰብስበው ቀኖና ይሰጣሉ፣ ንስሐ ይቀበላል። አንቺ ይሄን በድለሻል፣ ንስሐ ግቢ። አቶ ከሌሄን በድለሃል፣ ንስሐ ግባ። ወይዘሮ ከሌሄን አጥፍተዋል፣ ንስሐ ግቡ እያሉ ቀኖና ይሰጣሉ። እሳቸው ደግሞ መጨረሻ ነው አልደረሳቸውም። ከዛ አፋቸውን ይዘው ይደመማል። አቶ ከሌም ለካ ሌባ ነው፣ ወይዘሮ ከሌም ለካ እንዲህ አይነት ሰው ነው። እንዲሁ ዛሬ የመጡት አባት ምን አይነት ናቸው? እንዴት የተባረኩ የሚደንቁ አባት ናቸው እያሉ ምን ያደርጋሉ? የሰው ጉድ እየሰሙ ያደንቃሉ። አይቀርምና ማጋ ደረሱ፣ እሳቸው ጋር ደረሱ። አሁን እናንተ ጸጥ እንዳላቸው ማለት ነው። እሳቸው ጋር ደረሱና ወይዘሮ ከሌ ደግሞ ይሄን አጥፍተዋል ሲሏቸው አያባ እስካሁን ጥሩ ሰርተው ነበር፣ አሁን ገና አጠፉ አሉ። ስለዚህ የመጀመሪያዋን ተናግራችሁ የምትቀጥሏን ዋጣችኋት አይደለ? ወደዳችሁም ጠላችሁም ያለ ስርዓት እንዳንሄድ ስርዓት ምን ተደርጎልናል? ተበጅቶልናል። ይሄ የተበጀልን ስርዓት ደግሞ ከእግዚአብሔር እቅፍ ከአባታችን እጅ እንዳንወጣ አጥር ቅጥር ሆኖ ምንም ያደርገን ነው፣ ከልሎ የሚጠብቀን ነው። እንዲህ እንድንኖር የረዳን እግዚአብሔር የተመሰገነ ይሁን። እያንዳንዷ ጉዳይ በቤተ ክርስቲያን ስትከናወን፣ በቤተ ክርስቲያን ስትፈጸም እንደው ዝም ብላ እኛ ስለፈለግን የምትፈጸም ነገር የለችም። ምናልባት የእኛ የእውቀት ማነስ የእውቀት ጥጋችን ገና አልደረስንበት ይሆናል እንጂ እያንዳንዷ ነገር የምትከናወነው በቤተ ክርስቲያን ቅጽር ውስጥ በፍቃደ እግዚአብሔር ነው። ያለ እግዚአብሔር ፍቃድ ምንም ነገር ሆኖ አያውቅም፣ ወደፊትም ሊሆን አይችልም። ክብርና ምስጋና ለስም አጠራሩ ይሆንልን ለመድኃኔዓለም ለአምላካችን። ምክንያቱም እንዲህ ብሎ ተናግሯል እሱ በዮሐንስ ወንጌል ምዕራፍ 15 ቁጥር 3 ላይ ያለ እኔ ፍቃድ ከቶ አንዳች ታደርጉ ዘንድ አትችሉም ተብሏል። ያለማ ፍቃድ። ስለዚህ ነቢዩ ሚክያስ እስራኤልን ተገብቶ ስለ ወገኖቹ፣ ስለ ወዳጆቹ፣ ስለ ሕዝቡ ምን ይዤ ልምጣና በልዑል አምላክ ፊት ሰግጄ መልስ ላግኝ ለጥያቄ መልስ ላግኝ ለጸሎቴ እያለ ይማጸን ነበረ። ይሄ መጽሐፍ ቅዱስ ክፍል ቢተነተን ሙሉ ቀን ያውለናል። እዛ ውስጥ አልገባም። እንደው ርዕሷ ላይ ያለችውን የላይ በላይ መልእክቷን ብቻ ላንሳና ትምህርቴን አበቃለሁ። ደግማችሁ ትላላችሁ ምን ይዤ በሉ ልምጣና በልዑል አምላክ ፊት ልስገድ። እግዚአብሔር ይርዳል። ብዙ ነገር ይዟል። 3 ነገር እናንሳ። የመጀመሪያው ሚክያስ የሚጠይቀው ጥያቄ አለ። ምን ይዤ ልምጣና ነው ያለው አይደለ? አሁን ርዕሷ ላይ ብቻ ነው የምናወራው፣ ወደ ውስጥ አንገባ። ስለዚህ ስለማላቆያችሁ እንዳትቸኩሉ እሺ። ደግሞ ከሄዳችሁ ደህና ዋል በሉ፣ እኔም ስለምሄድ ማለት ነው።
ጥላችሁኝ ግን እንዳትሄዱ፣ ቡና አስቀምጣችሁ እንዳትጠጡ። አንዳንዶች እዚህ ቁጭ ብለው ይሄዳሉ ሳያውቁ። ግልጽ ነው መልእክት አይደለም? ስለዚህ እንዳትሄዱ ለማለት ነው። የመጀመሪያው ምን ይዤ ልምጣ ይላል። ከዚህ ሐረግ ምንድነው የምንረዳው? ወደኛ የሚመጣው ቁም ነገር ምንድነው ስንል ሰው በአምላኩ በእግዚአብሔር ፊት ለአምልኮ ሲሰበሰብ፣ ለጸሎት ሲሰበሰብ፣ ለምስጋና ሲሰበሰብ፣ የሚፈልገውን ነገር ለማግኘት ሲሰበሰብ ይዞ መምጣት የሚገባው ነገር እንዳለ ነቢዩ ሚክያስ በግልጽ ይናገራል። ባዶ እጅ አይመጣም እግዚአብሔር ቤት። እግዚአብሔር ምናችን ስለሆነ? አባታችን ስለሆነ። ንገሩኝ ሁላችሁ፣ ምናችን ስለሆነ? አይሰማኝም። ምናችን ስለሆነ? ያውም የነፍሳችንም የስጋችንም አባታችን ብቻ አይደለም፣ እግዚአብሔር እናታችንም ነው። ሲያመን የሚዳብሰን፣ ሲጎርለን የሚሞላለን፣ ሲጨንቀን መልስ የሚሰጠን እናትም አባትም ነው እግዚአብሔር። ክብርና ምስጋና ለስም አጠራሩ ይሆነልን። ታዲያ አባትም እናትም ወደ ሆነው ወደ እግዚአብሔር ስንመጣ ባዶ እጅ መምጣት አይገባም። እናንተ የወለዳችሁት ልጃችሁ ብዙ ቢተርፋችሁ ብዙ ቢኖራችሁ ሊጠይቃችሁ ሲመጣ ደው የሆነ ነገር ካልያዘ ቀር አይላችሁ? እቤት ባይጎርልም እኮ ነው ባይጠፋ ሙሉ ቢሆን ቤቱ ከልጃችን ግን የልጅነት መታወቂያ ስለሆነ የልጅነት ማረጋገጫ ስለሆነ የሆነ ነገር እንጠብቃለን አይደለም እንዴ? ታዲያ የሰማይ አባታችን እግዚአብሔር ሳይጠብቅም እንዴ? የሚጎለንን ዕለት ዕለት የሚሞላልን፣ የምንፈልገውን ዕለት ዕለት የሚሰጠን 24ቱን ሰዓት አንድ ቀን ብሎ ዕለቱን በሳምንት ሳምንታቱን በወር ወራቱን በዓመታት እየቀየረ የሚያፈራርቀው የሚመራው ታላቁ አምላካችን እግዚአብሔር ስለማድረጉ፣ ስለመስጠቱ፣ ስለመጎነቱ የሚገባ ነገር ልንሰጠው እንደሚገባ ይናገራል። አሁን ነቢዩ ሚክያስ ምን ይዤ ልምጣ ነው ያለው። ምክንያቱም ስጦታ የአንድን ሰው ውስጣዊ ፍላጎት ማግኛ መንገድ ነው። ዓለማውያኖቹ ወይም ሊቃኖቹ ሲተነትኑት ይህንን ነገር ሰው ስጦታ የሚያቀርበው እንደው መስጠት ስላለበት ብቻ ሳይሆን የመጀመሪያው ለዛ ለሚሰጠው ሰው ያለውን አክብሮትና ፍቅር ምን ለማድረግ ለመግለጽ ነው ይላል። ሌላው ደግሞ በዛ ሰው ስሜት ውስጥ ያለውን ምን ለማድረግ ኮርኩሮ ለማግኘት። ስጦታ የተቀበለው ሰው ምን ይላል? እከሌ ባይወደኝ ኖሮ አሁን ይሄን ይሰጠኝ ነበር ይላል አይደለም? ከዛስ በኋላ የደበቀውን ምስጢር ምን ያደርገዋል? እንደው ለማንም አልነገረውም ደስ ስላሰኘኝ ነው ይላል። ምን ማድረግ ይጀምራል? መዘርገፍ ይጀምራል አይደል? በሰጠው ጥቂት ነገር ብዙ ነገር ይዞ ይሄዳል ማለት ሰውየው። ስለዚህ ስጦታ የብዙ ነገር መገለጫ ነውና ነብዩ ሚክያስ ደግሞ እግዚአብሔርን ነው የሚጠይቀው። ምን ይዤ ልምጣ አምላኬ? በአንተ ፊት ምን ይዤ ልገለጥ? በአንተ ፊት ምን ይዤ ልገኝ? እያለ ስለ እስራኤል ነው ስለ አይሁዳውያን ወገኖቹ ኃጢአት ይቅርታ ማግኘት እግዚአብሔርን ይማጸነዋል። ምን ይዤ ልምጣ ስንል መስጠት እንደሚገባ፣ ወደ እግዚአብሔር ቤት ስንመጣ ባዶ እጃችንን መምጣት እንደማይገባ መጽሐፍ ቅዱስ እንዲህ ብሎ ያስተምረናል። ኦሪት ዘጸአት ምዕራፍ 25 ከቁጥር 1 ጀምሮ አነብላችኋለሁ። አሁን አስራት በኩራት አውጡ፣ ለቤተ ክርስቲያን የሚገባውን ስጡ ስትባሉ አንዳንዴ እነዚህ ቄሶች ለራሳቸው ጥቅም ነው ትሉናላችሁ። እኛ ብትሰጡም ባትሰጡም የኛ የሆነው አይጎልም። እኛን የሚመግብ ደጉ አባታችን ማ ስለሆነ መድኃኔዓለም ስለሆነ አመስግኑልኝ። ክብርና ምስጋና ለስም አጠራሩ እሱ ስለሆነ የእኛን ጎዶሎ የሚሞላው። የምንሰጠው ግን ለምንድን ነው? እውነት ካህናቱ እንዳይጎልባቸው ነው? የሆነ ነገር ተፈልጎ ነው ከእናንተ? እኛ እናንተን አስገድደን ለመቀበል ነው? አሁን የማይገባቸው ሰዎች ብዙ ይተነትናሉ በዚህ ጉዳይ ላይ። እግዚአብሔር ለሁሉም ልብ ይስጥ። መጽሐፍ ቅዱስ ግን እንዲህ ይላል። ኦሪት ዘጸአት ምዕራፍ 25 ከቁጥር 1 እስከ 5 አነብላችኋለሁ። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ተናጋሪው ማን ነው? ሙሴ። በደንብ ስሙኝ። እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር።
ማን ያለው? ምን ያመጡልኝ ዘንድ ስጦታ ለማን ተናገር? እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። የእግዚአብሔር ሕዝብ ተብለው ለተጠሩት እግዚአብሔር ልጄ ብሎ ለክብሩ ለመረጣቸው ላጫቸው ልጆቹ እንዲህ ብለህ ንገራቸው አለ እግዚአብሔር። ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር። በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበሉ። ከሚያምረው ሰው ሁሉ መባውን ተቀበሉ። ከነርሱም የምትቀበሉት መባ ይህ ነው፣ ወርቅ፣ ነሐስ እያለ የስጦታ አይነቱን በዚያን ዘመን እስራኤል ለእግዚአብሔር ለአባታቸው ሊሰጡት የሚገባው በአምላካቸው በእግዚአብሔር ፊት ሲገለጡ ለአምልኮ ሲገኙ ለምስጋና ይዘው መቅረብ የሚገባቸውን ነገር እየዘረዘረ ሙሴ ለእስራኤል ይነግራቸዋል። ተናጋሪው ማን ነው? እግዚአብሔር ነው። አዛዡ ማን ነው? ጥያቄው ማን ነው? እውነት እግዚአብሔር የእስራኤል ወርቅ ሸክሞት? እስኪ እንደው በደንብ እንፈትሸው። እግዚአብሔር ከእስራኤል የሚመጣ ዘይት፣ ከእስራኤል የሚመጣ ሉባንጃው የሚያምረው ነጭ ዕጣን ሽታው፣ ወይ እስራኤላውያን ለክብራዊ መገለጫ ብለው የሚያመጡት መጎናጸፊያ ምንጣፉ፣ ካህናቱ የሚለብሱት ጥንገ ድርቡ እንደው ናፍቆት ፈልጎት ቸግሮት ነው እግዚአብሔር ብላችሁ ታስባላችሁ? እንዳታስቡ፣ ስተት እንዳይሆንባችሁ። እውነት እግዚአብሔር ቸግሮት ነው ይሄን ያለው? ይሄን የጠየቀው ጎሎት ነው አጥቶ ነው? ኧረ በስመ አብ! የአይናችሁ ዋጋ ስንት ነው? እኔም አይን አለኝ፣ ራሴን ጠይቃለሁ። ስንት ነው የአይናችሁ ዋጋ? የሁለቱም አይደለም ያሉት የአንዱ መልሱልኛ። ስንት ነው ዋጋው? በገንዘብ አይገመትም። በገንዘብ አይገመትም። ታወቃ ከባድ ነው አይደል? አርቲፊሻል አይን ለመግጠም ዶክተሮቹ ጋር ስንሄድ ስንት ነው የሚጠየቁ? ታዲያ አሁን እዚህ ጋር እግዚአብሔር ስጦታ ስጡኝ አለ። ነብዩ ሚክያስ ደግሞ ምን ይዤ ልምጣና በልዑል አምላክ ፊት ልስገድ አለ። ለምን አለ ሚክያስ? እግዚአብሔር ከሰዎች የሚገባውን ነገር እንዲያቀርቡለት ስለሚሽል ይሄን ያለው። አያችሁ፣ መልስ ተመለሰላችሁ። ምን ይዤ ልምጣና ብሎ ነብዩ ሚክያስ በእግዚአብሔር ፊት የጸለየው እግዚአብሔር ከኛ የሆነውን ስጦታ ይፈልጋል። ከኛ የሆነውን ስጦታ ግን እግዚአብሔር ሲፈልግ ቸግሮት አይደለም፣ አጥቶ አይደለም። እንኳን እሱ እግዚአብሔር አይደለም ለኛም መኖሪያ ሰጥቶናል። ይሄ ሰማይና ምድር የማን እጅ ሥራ ናቸው? የማን ናቸው? ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ስናነብ በቀዳሚ ገብረ እግዚአብሔር ሰማያት ወምድር አይደለም ይለው። ከሁሉ አስቀድሞ እግዚአብሔር ሰማይና ምድር ምን አደረገ? ፈጠረ። ክብርና ምስጋና ለስም አጠራሩ ይሆንልን። ከሁሉ አስቀድሞ ሰማይና ምድርን ፈጠረ። በል የዚህ ምድር ባለቤት እኔ ነኝና አሁን ለቆምክባት ትከፍላለህ ቢለንስ? እንኳን እግዚአብሔር አይደለም እግዚአብሔር በሰጣው ላይ ክፍያ የሚጠይቁን አስጨንቀውናል። ማን በሰጠው ላይ? ስለዚህ ስጦታን እግዚአብሔር ሲጠይቀን ቸግሮት አጥቶት ጎሎበት ሳይሆን እግዚአብሔር የጠየቀን ለምንድን ነው ስንል የመጀመሪያው ስለ ፈቃደኝነታችን። ስጦታ ቅድም እንዳልኳችሁ ሰው ለዛኛው ሰው ያለውን ፍቅሩን ምን የሚያደርግበት ነው? የሚገልጥበት ነው። እኛ ለእግዚአብሔር ለአባታችን ያለንን ፍቅር ምን የምናደርግበት የምናሳይበት ምልክት ነው ማለት ነው። ጥላውን ስናመጣ ምንጣፉን ስንዘረጋ የቤተ ክርስቲያን መገልገያ የሆኑትና አብያተ ቅድሳት በሙሉ ስናመጣ ከዛም በላይ ደግሞ ቤተ ክርስቲያኑን ስንሰራ እግዚአብሔር በዚህ ቢገለጥ ክብሩ ቢገኝ ረድኤቱ ለኛ ቢሆን ብለን ስንሰራ እነዚህ ሁሉ የምናረጋቸው እኛ ለእግዚአብሔር ያለንን ፍቅር ምን ለማድረግ ነው? ለማረጋገጥ ነው። ክብርና ምስጋና ለስም አጠራሩ ይሁንልን። አመስግኑት በደንብ አድርጋችሁ። አሁን ፍቅራችሁን ለመግለጽ አይደለም ይሄን ቤተ ክርስቲያን የሰራችሁት አይደለም። ይሄን ቤተ ክርስቲያን የሰራችሁለት የዚህ ቤት ባለቤት ስሟን ይባላል መድኃኒዓለም። እንዳይታዘቧችሁ አባታችሁ
ስሙ ማን ይባላል? ማን ይባላል? ስለዚህ ይህን ቤት የሰራችሁለት መድኃኔዓለም ቸግሮት ነው? ጎሎበት ነው? አጥቶ ነው? ለምን የሰራንለት? እኛ ለሱ ያለንን ፍቅራችን ምን ለማድረግ ልንገልጥ፣ በቃ ይሄ ምናልባት ፍቅራችንን ካሳየልን፣ ይሄ ፍቅራችንን ለሱ ያለንን ካመላከተልን ብለን የሰራን። ምክንያቱም እርሱ ለእኛ ያደረገው እኛ ለእርሱ ከምናደርገው አንጻር ሲነጻጸር ሲመዘን ምንም ነው። ምክንያቱም እግዚአብሔር ለእኛ ሕይወቱን ሰጥቶናል። ክብርና ምስጋና ለስም አጠራሩ ይሁንልን። መድኃኔዓለም ለእኛ ሥጋውን ቆርሶልናል። መድኃኔዓለም ለእኛ ደሙን አፍሶልናል። መድኃኔዓለም ለእኛ የሾህ አክሊል ደፍቶልናል። መድኃኔዓለም ለእኛ መራራውን እጅግ የሚጎመዝዘውን ሐሞትና ከርቤ ጠጥቶልናል። ስንቱን እንናገረው? ፍቅር ማለት ስለሚወዱት ራስን መስጠት ነው አይደል ያለው ጌታችን። ከዛ በኋላ ምን አደረገ? ለኛ ያለውን ፍቅር ሊገልጽ እሱ በመስቀል ላይ ስለኛ ዋለ። ይሄ ፍቅር ገደብ የለውም። ስለወደደን ስላፈቀረን ያደረገው። ምክንያቱም ሲወደን ደግሞ ሚዛን አላስቀመጠም። የዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። እንዲሁ ምን አድርጎታል? እስኪ ንገሩኝ ሁላችሁ፣ ምን አድርጎታል? በምን እንዲሁ አይደለም። እንዲሁ ወዶታል ማለት ምን ማለት ነው? እግዚአብሔር የሚፈልገው ነገር አለ ማለት ነው ከኛ። ያን ግን ይዘን አልተገኘንም። አያችሁ፣ ያን አላሟላንም፣ መስፈርት አላሟላንም፣ ሚዛን አልደፋንም። ስለዚህ ሚዛን የሚደፋ መስፈርት የሚሞላ ነገር ቢጠፋብን እንኳን ደጉ አባታችን መድኃኔዓለም እንዲሁ ወደደን። ክብርና ምስጋና ለስም አጠራሩ ይሆንልን። ለመድኃኔዓለም ላም እንዲሁ ወደደን፣ እንዲሁ አፈቀረን። ከእናንተ የምፈልገው ነገር የለም አለ። እኔ ለእናንተ ለምሰጠው ፍቅር በቃ ልጅ መሆናችሁ ይበቃኛል አለ። ልጅ መሆናችሁ ይበቃኛል ብቻ ብሎ አልቆመም። ከጸራርያም መንበሩ ወረደ። ከእመቤታችን ከድንግል ማርያም በፍጹም ተዋሕዶ ሰማያዊ አምላክ ሰው ሆነ። ታላቁ ሐዋርያ ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 3 ላይ እንደነገረን እርሱ በአምላክነት ክብር ሲኖር ሳለ ፊልጵስዩስ ምዕራፍ 2 ቁጥር 6 ጀምሮ አንብቡት። የአምላክነቱን ክብር እንደ መቀማት ሳይቆጥረዋል የባሪያውን መልክ ይዞ በምስሉም ሰው ሆኖ ተገለጠ አለ። ክብርና ምስጋና ለስም አጠራሩ ይሆንልን ለመድኃኔዓለም አምላካችን። ስለዚህ ነቢዩ ሚክያስ ምን አለ? ምን ይዤ ልምጣና በልዑል አምላክ ፊት ምን ልበላለ? ልስገድ አለ። የሚገባውን ይዘን መተን የሚገባውን በረከት ለመቀበል እግዚአብሔር ያብቃል። የመጀመሪያው እንግዲህ ወደ እግዚአብሔር ቤት ስንመጣ ለአምልኮ ምን ይዘን መምጣት እንደሚገባ መጨነቅ እንደሚገባን ይገልጻል። እንግዲህ ነቢዩ ሚክያስ ምን ይዤ ልምጣ አለ። ሁለተኛ የምናየው ወደ እግዚአብሔር ቤት ስንመጣ ምንድነው ይዘን የምንመጣው? አሁን ነቢዩ ሚክያስ ዘርዝሯል። የአውራ በጉን ፍሪዳ ላምጣልህን? የፍየሉንስ ደም ልሰዋልህን? ወይስ የአብራኬ ክፋይ የሆነው ልጄ መስዋዕት አድርጌ ልስጥህን? አሁን ይሄ ጥያቄ የሚጠየቀው ለምንድን ነው? እስራኤል ውድቀት ውስጥ ነው ያሉት። እስራኤል ባርነት ውስጥ ነው ያሉት። እስራኤል ግዞት ውስጥ ነው ያሉት። ከዚህ ባርነት ከዚህ ቀንበር የሚያላቅቅ ኃይል ያስፈልጋል። አያችሁ፣ ጉልበት ያስፈልጋል። ያንን ቀንበር ሰብሮ ነፃ የሚያወጣ ኃይል ያስፈልጋል። ነፃ ሊያወጣ የሚችለው ደግሞ ከዚያ ከባቢሎን ምርኮ እርሱ እግዚአብሔር ብቻ ነው። ቀንበሩ ከባድ ነው። ባሪያ ስትሆኑ ፈቅዳችሁ አትበሉ፣ ተፈቅዶላችሁ ነው የምትበሉት። ባሪያ ስትሆኑ ፈቅዳችሁ አትተኙ፣ ተፈቅዶላችሁ ነው የምትተኙት። አይደለም? እቤታችሁ የቤት ሰራተኛ ያላችሁ ሰዎች እስኪ እጃችሁን አውጡ። እቤታችሁ ሰራተኛ ቀጥራችሁ የምታስተዳድሩ እጃችሁን አውጡ እስቲ። የለም ሰራተኛ ቤታችሁ? አይዟችሁ፣ ለወቅሳችሁ አይደለም፣ የሆነ ነገር ለራችሁ ስለፈለኩ። እሺ መልሱ። እናንተ ቤት ያለችው ሰራተኛ ያለ እናንተ ፍቃድ አንድ እርምጃ መንቀሳቀስ ትችላለች? ግን እንዳትጨክሙ እሺ።
ምክንያቱም እኛ ክርስቲያን ነን። እኛ ቤት ያለች ሰራተኛ የቤታችን አንዱ አካል እንጂ መሆን ያለባት የቤታችን ጎረቤት መሆን አይደለም ያለባት። ግልጽ ነው። ብዙ ሰዎች የቀጠሩትን ሰራተኛ የቤታቸው ጎረቤት ያደርጉና ይመዘበራሉ። የቤታቸው ጎረቤት ያደርጉና ይጎዳሉ። በልጃቸው ላይ ዋጋ የሚያስከፍል ስህተት ይፈጸምባቸው። ምክንያቱም የቀጠሯትን ሰው ምን ስላደረጓት? ቤተኛ አላረጓትም፣ ጎረቤት ስላደረጓት። ግልጽ ነው። ይህን ሚዲያው ይነግራችኋል። ስለዚህ አጠገባችሁ ላሉ ሰዎች ጎረቤትነት ስሜት እንዲሰማቸው አታድርጓቸው። የኔነት ስሜት፣ የባለቤትነት ስሜት፣ የአጋርነት ስሜት፣ የእኩልነት ስሜት እንዲሰማቸው አድርጋችሁ ከነሱ የምትፈልጉትን ለማግኘት የዚያን ጊዜ ደግሞ እንደዚያ ስትሆኑ የእናንተን ቤት የሚጠብቅ መድኃኔዓለም ይሆናል። ክብርና ምስጋና ለስም አጠራር ይሆንልን። ለምን መሰላችሁ? ይህን የምለው ይወርድና አንተ የምትፈልገው ስጦታ ይላል ፍርድ ይቀና ዘንድ ነው ይላል። ፍርድ ይስተካከል ዘንድ ነው ይላል። ስለዚህ በፍትሃዊነት ስናገለግል ፍትሃዊ የሆነው አምላካችን ከኛ ቤት ይገኛል ማለት ነው። ስለዚህ ስጦታ ይዘን ስንመጣ ምንድነው ይዘን የምንመጣው? በኦሪት ዘፍጥረት ምዕራፍ 4 ከቁጥር 1 ጀምሮ እስከ 8 ስታነቡ በፍጥረት መጀመሪያ የአዳምና የሔዋን ልጆች አቤልና ቃየል ይባላሉ። ቃየል ገበሬ ነው፣ አቤል እረኛ ነው። እግዚአብሔር መስዋዕት ጠየቃቸው። አምጡልኝ ብሎ የለ የእጃችሁን ስጦታ አምጡልኝ ብሎ የለ እግዚአብሔር ጠየቃቸው። ቃየል እንዲህ አለ፣ እግዚአብሔር አይበላ አይጠጣ ሰው አይደለ? አዎ እግዚአብሔር ሰው አይደለ? አይበላም አይጠጣ። ስለዚህ ምን ችግር አለና በግብርና ካመረተው የተሻለውን ሳይሆን ያነሰውን፣ የሚወደደውን ሳይሆን የሚጠላውን ምን አረገ ይላል? በእግዚአብሔር ፊት መስዋዕት አድርጎ አቀረበ። አቤል ደግሞ እንዲህ አለ፣ የዋህ ነበር በልቡ ይለዋል። አቤል የዋህ እንድንሆን እግዚአብሔር ይርዳል። ለምን መሰላችሁ? ቅሩባነ እግዚአብሔር ለየዋሃነ ልብ ይላል ዳዊት። ልባቸው የዋህ ለሆነ ሰዎች ማን ቀርበ ነው? እኔ እኮ የዋህ ነኝ ትላላችሁ፣ አታፍሩም ደግሞ ትላላችሁ አይደል? ግን ምን ያህል ሰው ቆርባችኋል? ስለናንተ ምን ይወራል? ስለኛ ምን ሲጠይቁን እኮ እኔ እኮ ወይዘሮ ከሌው እንደው ከፊትሽ እንደው እንላ እኔ አልለው እናንተ ቃላችሁ እኔ እኮ ምንም አላውቅም የዋህ ሰው ምንም እኮ ነው ምንም አላውቅሽም ትላለች። እሷ ደግሞ ቀኔ ጠብቅ እንጂ አንቺማ ትላለች ማለት። ስለዚህ የዋህነታችንን ማን ይረዳው? ማን ይቀበለው? በቃ የዋህ ለሆኑ ሰዎች ማን ቀርብ ነው? በቃ እግዚአብሔር ቅርብ የሆነለት ሰው ደግሞ ሁሉ የሱ ነው። ደስ ይበላቸው፣ አመስግኑ። ክብርና ምስጋና ለስሙ አጠራር። እሱ ለኛ ቅርብ ከሆነ እኛ የምንሻው ብቻ የማንሻው ነገር በሙሉ የኛ ይሆንና እጅ ሰጥቶ ይማረካል። በሽምግልና ትፈለጋላችሁ፣ በሀገር ዳኝነት ትመረጣላችሁ፣ በአካባቢ ትፈራላችሁ፣ ሞገስ ትሆናላችሁ። ገና እናንተ ስትመጡ ከሽከለ መጡ ብሎ ሰው ይነሳላችኋል። ማከኛ ጋር ከሆነ እንዲህ እንዲሆን እግዚአብሔር ይርዳል። አሁን ነገር ተገልብጧል፣ ታሪክ ተበላሽቷል አይደለም? እግዚአብሔር ከኛ ጋር ሆኖ ያስተካክለን። አቤል እግዚአብሔር ማንሱ ነው አለና ከበጎቹ የሚያምረውን ጥፍሩ ያልዘረዘረው ቀንዱ ያልከረረው ጸጉሩ ያላረረው እንደው ብሉኝ ብሉኝ የሚለውን ጥቦት አመጣና ምን አረገ? ሰዋለት ይላል። ምን የሚለው እኔ አልጠይቃችሁም፣ ችግር የለም። ምን የሚለው ብሉኝ ብሉኝ አይደለ? ብሉኝ ብሉኝ የሚለውን አመጣና ምን አረገ? እያችሁ ለእግዚአብሔር የሚመጣ ስጦታ እንዴት የተመረጠ ነው ማለት ነው። እኛ ስናመጣ ምን ይዘን ነው የምንመጣው? ይቀበልም አይቀበልም የራሱ ጉዳይ ብለን ነው ጥለን የምንሄደው። ወይዘሮ ከሌን እንኳን ጸበል ስንጠራ እንዴት እንጨነቃለን? ጋሽ ከሌን ጸበል ቅምት ለክርስትና ስንጠራ እንዴት ነው ቤታችን የምናሳምረው? እሳቸው ይመጣሉ፣ የሚያምረው ዶሮ ወጥ ይሰራ። ቆይ እሳቸው ሳይመጡ ይሄ ወይን አይከፈትም አይደል? ምን ነው እግዚአብሔር ፊት ስንመጣ እንዴት ነው? የቤት ስራ ይሆናችሁ። ግልጽ ነው ማለት አይደል? የቤት ስራ ይሁን። ስንገለጥ እንዴት ነው የምንገለጠው? አቤል እግዚአብሔር ንጹህ ከበጎቹ የተሻለውን ምርጥ የሆነውን አቀረበ ይላል መጽሐፍ ቅዱስን አንብቡት። ኦሪት ዘፍጥረት ምዕራፍ 4 ላይ እግዚአብሔር ወደ አቤልና መስዋዕቱ ተመለከተ። ወደ ምንና ወደ ምን?
አረ ንገሩኝ በድንግል ማርያም ወደ ምንና ወደ ምን? ወደ አቤልና መስዋዕቱ ምን አለ ተመለከተ። ወደኛና መስዋዕታችን ማን ይመልከት? አሁን ብዙ ስጦታ ይዛችሁ መጣችኋል አይደል? የመጀመሪያው ስጦታ እናንተ ናችሁ ለእግዚአብሔር። የመጀመሪያው ማለት እኛ ነን የእግዚአብሔር ስጦታ። በደሙ ቤዛነት መፍሰስ ዋጋ መክፈል የገዛን ውዱ ስጦታዎቹ እኛ ነን የሱ። እኛ መተናል። ቀጥሎ ደግሞ ምን ይመጣል? የኛ የሆነው ይመጣል። ክብርና ምስጋና ለስም አጠራሩ ይሆንልን ለመድኃኔዓለም ለአምላካችን። ስለዚህ በእግዚአብሔር ፊት ሲመጡ በመጀመሪያ ባዶ እጅ መምጣት እንደማይገባ፣ ቀጥሎ ደግሞ የሚያምር ስጦታ ምን ማድረግ ማቅረብ እንደሚገባ፣ የመጨረሻው ምን ይዤ ልምጣና በልዑል አምላክ ፊት ልስገድ ያለው ምን ልበል? ልስገድ። በማፊት አቤት ጨርሻለሁ ትምህርቴን። በማፊት በልዑል አምላክ ፊት ምን ይዤ መጥቼ ልስገድ አለ። ይሄ ምን ያሳያል ስንል ወደ እግዚአብሔር ቤት ለአምልኮ ስንመጣ ስግደት ይገባል ማለት ነው። ምን ይገባል? ስግደት በሶስት ይከፈላል። የመጀመሪያው የአምልኮ ይባላል፣ ሁለተኛው የጸጋ ይባላል፣ ሶስተኛው ደግሞ የአክብሮት ይባላል። ስንት አልኳችሁ? የመጀመሪያው ምን ይባላል? ምን ይባላል? የአምልኮ ለማ ብቻ የሚሰጥ ለመድኃኔዓለም በሉኛ ስሙን ጥሩት። ለማ ብቻ የሚሰጥ ክብርና ምስጋና ለስም አጠራር ለእሱ ብቻ የምንሰጠው የአምልኮ ስግደት ይባላል። ይህን መጽሐፍ ቅዱስ ያረጋግጣል። መዝሙር 28 ቁጥር 2 ላይ ስታነቡ በቅድስናው ስፍራ ለእግዚአብሔር ስገዱ ይላል። በማቴዎስ ወንጌል ምዕራፍ 2 ላይ ደግሞ ስታነቡ ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ሰብአ ሰገል መጡ ይላል፣ እጅ መንሻ ይዘው። ከዛ በኋላ ስጦታቸውን ከማቅረባቸው በፊት ምን ይላል? በንጉሱ ፊት ምን አሉ ይላል? በሕፃኑ ፊት ሰገዱ። በማን ፊት ሰገዱ? ሕፃኑ የተባለው ማን ነው? ከእመቤታችን የተወለደው የሁላችን አባት እርሱ ማን ነው? መድኃኔዓለም። ክብርና ምስጋና ለስም አጠራሩ ይሆንልን። ሰገዱ ይላል። የምን ስግደትን የሰገዱት? የአምልኮ ስግደት ስለሚገባው ፈጣሪ ገዢ ስለሆነ። ስለዚህ መጀመሪያ መተን ስናቀርብ ምስጋና የምንሰግደው ስግደት ምን ይባላል? የአምልኮ ይባላል። ሁለተኛው ደግሞ የጸጋ ነው። የጸጋው ስግደት ደግሞ ለማን የሚሰጥ ነው? ጸጋን የመላብሽ ሆይ ብሎ ቅዱስ ገብርኤል ለሰገደላት ለሁላችንም ነው ቤት ለድንግል ማርያም የሚሰጥ ክብርና ምስጋና ለስም አጠራሩ አይሆነልን። በስድስተኛው ወር መልአኩ ቅዱስ ገብርኤል ናዝሬት ወደምትባል አውራጃ ወደ ገሊላ ከተማ ወደ አንዲት ድንግል ዘንድ መጣ ይልና የድንግሊቱም ስም ማርያም ይባላል ብሎ ምን አደረገላት ይላል? ጸጋን የመላብሽ ሆይ ደስ ይበልሽ ብሎ ምን አደረገላት? ሰገደላት። ክብርና ምስጋና ለስም አጠራሩ አይሆንልን። እመቤታችን ደነገጠች፣ በንግግሩም ተብረከረከች። ወዳጅ ያለችው እንደምን ያለ ንግግርና ሰላምታን የምትሰጠኝ አለችው። አያችሁ፣ የጸጋ ስግደት ለእሷ ይገባታል። ምክንያቱም የጸጋ ሁሉ ግምጃ ቤት አድርጎ ማስለመረጣት ልጇ ወዳጇ መድኃኔዓለም ስለመረጣት ጸጋ ሁሉ የሚሰጠው ከሱ ነው። እርሱ ደግሞ ይህን ጸጋ ሁሉ ለማሰጠ ለእርሷ ሰጠ፣ እናት አደረጋት። እርሱ ልጇ ሆነ። ለእሷ ብቻ ይሄንን ይሰግዳለን። መጽሐፍ እንደሚለው ከፍጡራን ሁሉ ምን ስለሆነ በላይ ስለሆነች ከፈጣሪ በታች ከፍጡራን በላይ ስንል እንደ እመቤታችን አምላክን የወለደች ማናት? ከሷ ውጪ ነበር? ከሷስ በኋላ አለ? መልሱልኝ። አለ ካለ ነገሩን ችግር የለም አትፍሩ። አለ? ከሷስ በፊት ነበር? በዘመን አንድ ጊዜ የተገለጠች ለሁላችን መዳኛ ምክንያት የሆነች ድንግል ማርያም ክብርና ምስጋና ለስም አጠራሩ አይሆንልን። ለእርሷ የጸጋ ስግደት እንሰግዳለን። የመጨረሻው የአክብሮት ስግደት ለቤተ ክርስቲያን፣ ለቅዱሳን፣ ለመላእክት እግዚአብሔር ላከበራቸው በሙሉ እናደርጋለን፣ ሰግዳለን። ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ላይ ምዕራፍ 13 ለሁሉ የሚገባውን አስረክቡ ካለ በኋላ ግብር ለሚገባው ግብርን ስጡት፣ ቀረጥ ለሚገባው ቀረጥን፣
መፍራት ለሚገባው መፍራትን፣ ክብር ለሚገባው ደግሞ ክብርን ስጡ። ምን ስጡ? እግዚአብሔር ይርዳል። ምን ይዤ ልምጣና በልዑል አምላክ ፊት ምን ልበል? ልስገድ። አሁን ስግደቱ በስንት ይከፈላል አልኳችሁ? በምንድን ነው የሚታወቀው? ጨርሻለሁ። ሁላችሁም ተነሱ፣ ካላችሁበት ብድግ በሉ። ጫፍ ያላችሁ ግቡ። እዚህ ጋር ስለምትባረኩ እቱ በሰላም ስትባሉ ታቦቱን በነካበት መስዋዕቱን በሰዋበት መለኮታዊ ኃይልን በዳሰሰበት እጁ ካህኑ ስለሚባርካችሁ ግቡ ባካችሁ። ይሄ እጅ ሳይባርካችሁ ከሄዳችሁ ውሏችሁ ጥሩ አይሆንም። ግልጽ ነው መልእክት አይደለም? ስለዚህ ለመባረክ መግባት ያስፈልጋል። አሁን 3 ስግደት እንዳለ ነግሬያቸዋለሁ አይደለም? ይሄ በምን ይታወቃል ባላችሁኝ? በአማኙ ልቦና ይታወቃል ማለት ነው። በማን ይታወቃል? በትንሳኤው በአማኙ ልቦና ይገለጻል ማለት ነው። ግልጽ ነው። የምንሰግደው ስግደት ተመሳሳይ ነው አይደለም? ቤተክርስቲያን መተን ግንባራችንን ዝቅ አድርገን ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ማኅደረ ለአብ ወወልድ ወመንፈስ ቅዱስ ለምን እናደርጋለን? እንሰግዳለን። የሰማይቷ የኢየሩሳሌም አምሳል የሆንሽው ምድራዊቷ ኢየሩሳሌም እናቴ ቤተክርስቲያን ሰላም ላንቺ ይሁን፣ የአብ የወልድ የመንፈስ ቅዱስ ምን ማደሪያ ይሁንሽው ብለን እንሰግዳለን። ይሄ በምን ይታወቃል ስን በትንሳኤው በአማኙ ልቦና ምን ይሆናል? ይታወቃል ማለት ነው። ያስተማረን ማን ነው? እግዚአብሔር። ክብርና ምስጋና ለስም አጠራሩ ይሆንልን። አመስግኑት መድኃኔዓለም በደንብ አድርጋችሁ። ርዕሴ ምንድን ነበረ? ምን ይዤ አትበሉ፣ አጮክ ብላችሁ ነው። ምንድን ነበረ ርዕሴ? ምን ይዤ ልምጣና በሉ በልዑል አምላክ ፊት ልስገድ። ስለዚህ ምን ይዘን መምጣት እንደሚገባን እንድናውቅ የረዳን ደግሞ ምስጢሩን ገልጾ ያስተማረን የአባቶቻችን አምላክ የሁላችን ፈጣሪ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ስለዚህ አሁን ሰዓቱ እንግዲህ በአምላካችን በእግዚአብሔር ፊት ምን የምናደርግበት ነው? የምንሰግድበት፣ የእጅ መንሻ ስጦታችንን የምናቀርብበት፣ የኛ የሆነውን አይደለም ከሱ የተቀበልነውን ለኛ ያደረገውን ነገር ፍቅራችንን በመግለጽ ምን የምናደርግበት የምንሰጥበት ሰዓት ነውና ሁላችሁም እየመጣችሁ በአምላካችን በመድኃኔዓለም ፊት ምን ይዤ ልምጣ የሚለውን መልሱን ማን ይውሰድ? እሱ ይውሰድ አይደለም? ምክንያቱም ነብዩ ምንድነው ያለው? የምሰጠ ነገር በሙሉ በአንተ ፊት አምጥቼ በሰዋው ምን አይደፋም ማለት ሚዛን አይደፋም። እግዚአብሔር የተወደደውን እንድናቀብ ቸርነቱ ይርዳል። አሜን። እቺ ቤተ ክርስቲያን አዲስ ናት። እኔም እንዳየኋት ያላችሁት ደግሞ እጅግ ውድ የሆናችሁ ለቤተ ክርስቲያን ቀናኢ ያላችሁ በሃይማኖት የጸናችሁ በመግባር የለመለማችሁ ቅዱሳን ክርስቲያኖች ናቸው ያላችሁ። በምን አረጋገጥክ እንዳትሉ ከእናንተ ቤት እኩል የመድኃኔዓለም ቤት መሰራት አለበት ብላችሁ ሞግታችሁ ታግላችሁ ማንን ሰራችሁ? መልሱልኛ። አመስግኑት መድኃኔዓለምን የረዳችሁ። የመድኃኔዓለም ቤት ሰርተናል አይደለም? አሁን ጀመር ነው እንጂ ጨረስ ነው አልጨረስነውም አይደለም? ስለዚህ የተጀመረው ነገር ደግሞ ዳር ለማድረስ አሁን ክቡር አባታችን መላከ ብርሃን ቀሲስ መኮንን አባታችን እንደነገሩ የተጀመሩ ጅምሮች አሉ። ለምሳሌ ፍቃድ ያስፈልጋል፣ እሱን አጠናቀዋል እንደነገሩን ከሆነ። ከዚያ ውጭ ደግሞ በዚህ በኩል መጠለያ ያስፈልጋል። ምክንያቱም ይሄ ወንጌል አገልግሎት ሲሰጥ ምዕመናን ምን መሆን አለባቸው? ቁጭ ብለው በተረጋጋ ስሜት መማር አለባቸው። ስለዚህ ይሄንን መጠለያዎች የጀመርነውን እያስፋፋን መሄድ እንፈልጋለን። ደግሞ መጪው እንቁጣጣሽ ነው። ቅዱስ ዮሐንስ አዲስ ዘመን ነው አይደለም? መለሱልኝ አይደለም እንዴ? ስለዚህ በአዲሱ ዘመን በቅዱስ ዮሐንስ ደግሞ አዳዲስ ነገሮች መሰራት አለባቸው። እነዚህ ነገሮች ደግሞ ለማከናወን የእናንተ ስጦታ እጅግ ያስፈልጋልና አሁን 5 ደቂቃ ብቻ ነው ማስቸግራችሁ። እናንተ የእናንተ የሆነውን መታችሁ እየሰገዳችሁ በዚህ በመድኃኔዓለም ፊት ታቀርባላችሁ ማለት ነው። ግልጽ ነው መልእክቴ። የእናንተ የሆነውን ልባችሁ ያስበው ውስጣችሁ የፈቀደውን
አባታችን መድኃኔዓለም ይስጥልን። አመስግኑላቸው መድኃኔዓለም። ሌሎቻችሁም ኑ ባትሰጡ እንኳን ስገዱና ሄዱ። ግልጽ ነው መልእክቴ። ኑ ስገዱና ተንበርከካችሁ ለመስጠት መድኃኔዓለም አብቃኝ፣ ዛሬ አልያዝኩም ነገ ይዤ እመጣለሁ ብላችሁ ለምኑትና ሄዱ። ችግር የለውም። እኛ የእሱ ስጦታዎች ነን። መድኃኔዓለም አባታችን በደሙ የገዛ መድኃኔዓለም አባታችን በደሙ ዋጋ ከፍሎ የእርሱ ያደረገን። ኑ ሁላችሁ ኑና ስገዱና ሄዱ። ችግር የለውም ብያችኋለሁ። የሚያውቅ ማነው? የውስጣችንን መድኃኔዓለም አይደለም። መድኃኔዓለም የውስጣችንን ያውቃል። ችግር የለውም። ብንሰጠውም ባንሰጠውም እሱ አይጎልበትም። ቅድም ነግሬያችኋለሁ። የምናደርገው ፍቅራችንን ለመግለጽ ብቻ ነው። ፍቅራችንን ለመግለጽ ስናደርግ ግን እንደው ሳልሰጥ እንዴት ይሆናል እንዳትሉ፣ ችግር የለውም። ኑና ስገዱና ጸልያችሁ አመስግናችሁት ሂዱ። የእናንተ እጅ መንሳት የእሱ ስጦታ። ፊቱን ወጣችሁ ስትሰግዱለት፣ ስትንበረከኩ፣ ስታለቅሱ ይሄ ሊቀበላችኋል። ተማርካችኋል ማለት ነው። አያችሁ፣ እጅ ያነሳ ሰው እኮ የተማረከ ነው። የተንበረከከ ሰው እኮ የተማረከ ነው። የተደፋ ሰው እኮ የተማረከ ነው አይደል? በጦርነት ዓለም ውስጥ መሳሪያ የያዘ ወታደር ሌላኛው መጥቶ ፊቱ ከተንበረከከ ምን ያደርገዋል? ይተዋዋል እኮ፣ አይገለውም፣ አይነካውም። በቃ እጅ ሰጥቷል፣ ተማርኳል። እኛ ለመድኃኔዓለም መማረክ አለብን። ኑ ሁላችሁም በድንግል ማርያም ኑና እየሰገዳችሁ መማረካችሁን እጅ መንሳታችሁን ግለጹለት። ለአባታችን ለመድኃኔዓለም ለማንም አይደል፣ ለሱ ግለጹለት። እርሱ የእኛን የውስጥ የልቦና ማሻት የውስጥ ፍላጎት እርሱ ያውቃል። እኛ ብናደርግ ባናደርግ ደጉ አባታችን መድኃኔዓለም አይጎልበትም። ክብር ይሆንልን ለመድኃኔዓለም ለአምላካችን። ምክንያቱም እንኳን ለእርሱ የምንሰጠው አይደለም ለእኛ የሰጠን ማን ነው? እርሱ አይደለም እንዴ? ያለን ነገር እንዲኖረን ያደረገን ማን ነው? እርሱ አይደለም እንዴ? ዲግሪውን ብንይዝ፣ ኢንጂነር ብንሆን፣ ፕሮፌሰር ብንባል፣ ዶክተር ብንባል፣ ፓይለት፣ አብራሪ፣ ሹፌር፣ መሐንዲስ ወዘተርፈ ብንባል እነዚህ ሁሉ ስጦታዎች የማን ናቸው? ንገሩኝ፣ የማን ናቸው? የመድኃኔዓለም ናቸው። የሚበልጠውን የሰጠ አምላክ በትንሹ አይጠረጥራቸውም። እሺ፣ ስለዚህ ኑና ስገዱ ስላችሁ መስገድ የመማረክ ምልክት ነው ብያችኋለሁ። መስገድ የመሸነፍ ምልክት ነው። ከመድኃኔዓለም ውጭ ማን ያሸንፈን ታዲያ? የሚያሸንፈን አለ? መልሱልኝ። የሚያሸንፈን እሱ ብቻ ነው። በፍቅሩ የማረከን፣ በፍቅሩ የገዛ የእርሱ ያደረገን እርሱ አባታችን መድኃኔዓለም ብቻ ነው። እሺ ብላችሁ መጥታችሁ ስላደረጋችሁ እሺ ብሎ መድኃኔዓለም ጸሎታችሁን ይቀበላችሁ። አሜን።